በጣም ነው የተሰማኝ። ምክንያቱም አፍሪካ አይደለም ከዓለም አንደኛ የሆነ የኢትዮጵያ አየር መንገድ እንደው በተፈጠረው ስህተት እኛ ከምናስበው ይልቅ እግዚአብሔር የሚያስበው ይበልጣል። እኛ ስንፈጥን እሱ የሚያዘገየን ሊያሳልፍልን ያሰበው ነገር ይኖራል ብዬ አምናለሁ። ሰላም ተወዳጆች እንዴት ናችሁ? እንግዲህ ትናንትና ፍላይት አመልጦን ነበረ። ሐዋሳ ስንመጣ 8 ሰዓት ላይ የሚወጣው እንግዲህ ያው ለበጎ ነው ብለን አድረን ዛሬ ጠዋት 3 ሰዓት ከ25 የሚነሳውን ፕሌን እየተጠባበቅን ነው። እዚህ ሁሉም እንደምትመለከቱት አብዛኛው ከኛ ጋር የነበሩ ቤተሰቦች ናቸው። ሁሉም ይሄንን እየጠበቅን ያለ ነው። ዛሬ ተመልሰን እንግዲህ ለሶስተኛ ቀን ሐዋሳ ላይ አድረናል ማለት ነው። አብራችሁን ሆኖ እሺ። እንግዲህ ጋሽ ሰለሞን አርቲስት ሰለሞን ከኛ ጋር ናቸው። ከኛ ጋር ትናንትና አምልጧቸው ድጋሜ ሐዋሳ ሄደን አድረን የመጣ ነው። ምን ተሰማውት ጋሽ? በጣም ነው የተሰማኝ። ምክንያቱም አፍሪካ አይደለም ከዓለም አንደኛ የሆነ የኢትዮጵያ አየር መንገድ እንደው በተፈጠረው ስህተት በእኛም ባይሆን በአይሮፕላን ውስጥ በረራ አይደለም በሌሎች ስህተት ተመልሰናል። በጣም ለመነናቸው ነበር። ወደ 35 ሰው ነው እንዲቀር ያደረጉት። ይሄ ቀላል ነበር፣ በመነጋገር የሚፈታ ነበር። በእውነት በጣም ነው ያዘንኩት። ይሄ አንዳንድ ጊዜ ይገጥማል፣ እንደዚህ አይነት ስህተቶች ይገጥማሉ። ለወደፊቱ ግን እንዲታረም እንደዚህ አይነት ነገር ማንም እኔ አሁን እንግሊዝና ግሪክ ሲሄድ ሰው ሲዘገይ ችግር ደርሶበት ነው እንጂ የሚሉት ሰዓት ጉዳይ አይደለም። ምክንያቱም ሰው በእክል ውስጥ የተሞላ ነው፣ በችግር ውስጥ የተሞላ ነው። ሊያመው ይችላል፣ ብዙ ነገር ሊገጥመው ይችላል፣ መኪና አደጋ ሊደርስበት ይችላል። እነዚህ ታሳቢ በማድረግ የውጮቹ በጣም በዚህ ፐርፌክት ናቸው። በጣም ታሳቢ ሰዓት ይይዛሉ። እዚህ ግን በቃ ልክ እንደ እንትን ያደረጉት ይሄ በቃ ተፈርዶብሃል አይነት ነገር። ይሄ ማስተባበያም ወይም ደግሞ እስቲ ምንድነው ችግሩ ብሎ የመፍታት ትንሹ ችግር አለ። በጣም ነው ያዘንኩት። እንዲመደረግ የለበትም። ለወደፊቱ ከስተመር ነው። እኔ ለመዝናናት አልመጣም ወይም ደግሞ የአይሮፕላን ፍቅር ኖሮን አይደለም። ወደ ጉዳያችን እንድደርስ ነው። አንድ ነገር በሆነስ እዚሁ ሞትኩ አይደለም፣ እግዚአብሔር ያምጣውና። ስለዚህ አፋጣኝ መልስ እንደዚህ ሁላችንም በተሰማራንበት ባለስልጣኖች ነን። ስለዚህ ወዲያው መፍትሄ መፈለግ እንጂ እናንተ እንደዚህ ስለሆናችሁ እሱ በመጨቃጨቅ መካከል ውስጥ ብዙ ነገሮች ይቋረጣሉ። ስለዚህ ሳንጨቃጨቅ ወደ መፍትሄ መሄድ ይሄን ልማዱ ከሁላችንም ውስጥ መግባት ያለበት ይመስለኛል። እዚህ በማደሬም አልከፋኝም፣ ግን ለተቋረጠው በረራ ግን አዝኛለሁ። ይሄ ይቅርታ የሚጠየቅበትም አይደለም። በጣም ነው ያዘንኩት። እግዚአብሔር ይስጥልኝ። አመሰግናለሁ ጋሽ ሰለሞን፣ እድሜ ይስጥልን። አሜን አሜን። የኔ ልጅ ተባረክ፣ እድግ በልልኝ። አሜን። ቁመትን ሙሉ የሚሆን አስተሳሰብ ይስጥልኝ። አሜን አሜን አሜን። አባቴ እንግዲህ እንደተመለከታችሁት ጋሽ ሰለሞን የተሰማቸውን ሀሳብ ሰጥተውናል። እውነት ለመናገር በጣም መጉላላት በጣም ነው የሚከብደው፣ ግን ቢሆንም ለበጎ ነው ሁሉ ነገር። ያው በሰዓቱና በጊዜው ውብ ሆኖ ነው። እግዚአብሔርም እንዳለው በመጽሐፍ ቅዱስ ሁሉም ነገር በጊዜው ውብ ይሆናል። ስለዚህ ምናልባት ትናንትና የቀረንበት ደግሞ ሌላ ነገር እኛ ላይ የሚገጥመን ነገር ሊኖር ይችል ይሆናል። እግዚአብሔር ከዛ ነገር አስቀርቶን ሊሆን ስለሚችል ለበጎ ነው ብሎ ማሰቡ በጣም የተሻለ ነው። ስለዚህ አብራችሁኑ ነው። እንግዲህ ወንድማችን ልደተ ቃል ከኛ ጋር ነው ያለው። ትናንትና አብረን ነው ያመለጠን ማለት ነው። ዛሬ እንግዲህ ለ3 ሰዓት ከ25 ቆርጠን ተሳክቶልን አሁን ወደ ውስጥ ልንገባ ነው። ምን ተሰማ ልደቴ? እኛ ከምናስበው ይልቅ እግዚአብሔር የሚያስበው ይበልጣል። እኛ ስንፈጥን እሱ የሚያዘገየን ሊያሳልፍልን ያሰበው ነገር ይኖራል ብዬ አምናለሁ እና ከሰው እቅድ ይልቅ ያው የእግዚአብሔር እቅድ፣ ከሰው ሀሳብ የእግዚአብሔር ሀሳብ ስለሚቀድም በእኛ ሀሳብ አልተሳካም፣ በእሱ ሀሳብ ደግሞ ዛሬ እየሄድን ነው። ለምክንያት ነው ሁሉም ብዬ ነው የማስበውና አንዳንድ ጊዜ በህይወት ውስጥ በጣም ስንቸኩል መቸኩላችን ካሰብንበት ቦታ እንደውም እንዳንደርስ ሊያደርገን ይችላል። ግን ተረጋግተን እግዚአብሔርን ቀደም ብለን ስንሄድ የዘገየን ቢመስለንም ግን በትክክለኛው ሰዓት ትክክለኛው ቦታ ግን ደርሳለን። ታንኪዩ፣ በጣም አመሰግናለሁ። መልስ የለኝም። እሺ፣ ጎልድ አብሮና ያለው ጎልድም ትናንትና አብሮና ያደረው እንግዲህ ፍላይት አምልጦን ዛሬ ግን አግኝተን ልንሄድ ነው። እንደው ምን ተሰማ ጎልድ? ትናንትና ምንድነው መሰለ፣ አሁን እኔ ከዚህ ቀጥታ ሄጄ ከኤርፖርት ወደ ቤት እንኳን ሳልሄድ ወደ ደብረ ብርሃን ነው የምሄደው።
እና በጣም ነው ቤት ገብቻ አርፌ ምናምን ሄዳለሁ ብዬ ነበር። ያው በድካም ላይ ድካም እንግዲህ ዛሬ ወደ ደብረ ብርሃን ነው ሄዶ ከዚህ ቀጥታ በጣም ነው የደበረኝ ትላንትናና ደግሞ ትላንትና አንድ 7 ሰዎች ምናምን ግቡ ሲባል ከኔ ደግሞ የባሰ ችግር ያለበት ስለነበረ እንግዲህ አሳልፈን ሰጥተናል። ዛሬም እንግዲህ እግዚአብሔር ይመስገን እንደውም ዛሬ በቢዝነስ ክላስ ፈታ ብለን ግን ለበጎ ነው ብለህ ታስባለህ? አዎ ሁሉም ነገር የሚሆነው ለበጎ ነው። መጽሐፍ እንደሚል ለበጎ ነው የሆነው መቅረታችን የሆነ ነገርን ስለሚያስቀር። ስለዚህ ምንም አናማርርም። ይኸው ነጋ ልንሄድ ነው ልንገባ ነው። አንቀርም፣ እንደርሳለን። መጣን። እሺ ሱራፌል፣ እዚህ በማደራችንና ትናንትና አምልጦን ሁለተኛ ቀን ነው 3ኛ ቀን ሐዋሳ ላይ በማደራችን ምን ተሰማ? ምንድነውስ ብለህ ታስባለህ? ከምን አንፃር ወሰድከው? ያው ፈቃድ እግዚአብሔር ብዬ ስለማስብ እንደዚህ አይነት ነገሮች ብዙም አልጨናነቅም። ያው ጥሩ ጊዜ አሳልፈናል ደግሞ። ስለዚህ አጋጣሚዎቹ ሁሉም ነገር ለበጎ ነው። እግዚአብሔር በጊዜውና በሰዓቱ ሁሉም ነገር ውብ አድርጎ ይሰራዋልና እሱ በፈቀደው መልኩ ነው የሚሆነው። ያው እንደዚህ አይነት ነገሮች ሲያጋጥመን ማማረር እንደሌለብን እኔ በጣም በቃ ደስ ነው የሚለኝ። ማለት በዛ በሰዓቱ የሆነ ሊያናድድ ይችላል፣ ምን አለ እንደዚህ ቢሆን ምናምን ትላለህ። ግን ከሆነ በኋላ ደግሞ ጀስት የሆነው ነገር ስለሆነ ስላልሆነም ደግሞ እንደዚህ ነው ብለን የምንልበት ሁኔታ ስለሌለ ማመስገን ነው። ታንኪዩ ዲያቆን ሱራፌል እናመሰግናለን። እንግዲህ የተወደዳችሁ ተወዳጆች እንደምን አላችሁ? ይሄው ዛሬ ወደ ፕሌናችን እየገባን ነው። ትናንትና አምልጦን ነበር። ዛሬ እንግዲህ እግዚአብሔር ፈቅዶ ደግሞ ከጠዋቱ 3:25 ከሐዋሳ አየር ማረፊያ ይሄው ፕሌናችን ላይ ልንገባ ነው። አብራችሁን ሁኑ። ስለዚህ እንግዲህ ሁላችሁም ለበጎ ነው፣ ሁሉም ነገር ለበጎ ነው ማለት ነው። እንደዚህ አይነት ነገሮች ሲገጥሙ አንዳንድ ጊዜ ቅድም ወንድማችን ልደተ ቃልም ብለዋል። አባታችንም አርቲስት ሰለሞን ትንሽ ተበሳጭተው ነበር። ግን ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። አንዳንድ ጊዜ እንዲህ አይነት ነገር ሲገጥም ለበጎ ነው። እኔ እውነቱን ስነግራችሁ የማልቀርበት በጣም ከባድ ነገር ነበር፣ ግን ምንም ማድረግ አልተቻለም። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮችን ለበጎ ነው ይሁን። እግዚአብሔር በቃ ከኛ የከለለው ነገር አለ። ስለዚህ ሁሉም ነገር ለበጎ ነው። የሰው ልጅ እንደወጣ ይቀር የለ ይሞታል። ብዙ ነገር አለ ያውም በዚህ በሚያስጠላ ጊዜና እንዲህ አይነት ነገሮች ደግሞ ለበጎ ናቸው ብሎ ማሰቡ በጣም የተሻለ ነው። እናመሰግናለን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ። መልካም ጊዜ። ባይ አልሸፈንኩት። Lembra da